ሁሉም ባህል አይደለም ሲጀመር ሃይማኖት የራሱ ነው ባህል ያለው ከውጪ በጎ ከሆነ ከሃይማኖቱ ህግጋት ከሃይማኖቱ ቀኖና ጋር ማይጣርስ ከሆነ ሊቀበል ይችላል ችግር የለውም ነገር ግን ከሃይማኖት ጋር ማይሄድ ነው አብዛኛው እንዳለመታደል ሆኖ ጫና እየፈጠረ ያለው መጥፎ ነገር ነው በጣም ያሳዝናል እጅግ በጣም የፈሰሰላቸው የክርስቶስ ደም ነው እሱን ጠጥተዋል የተቆረሰላቸው የክርስቶስ ስጋ ነው እሱን በልተዋል ቆሎ እንኳን ቢሆን ችግር የለውም ከዛ በኋላ ቆሎም ቢጠፋ እንዲሁ ተብሎ ወልዳችሁ ሳሙ ዘርታችሁ ቃሙ ከተብለው ከተመረቁ በቂ ነው ከበግደም ጋር ምን ያገናኛል ይሄ እንግዲህ የመጀመሪያውን የተክሊሉን የቁርባን ስርዓት የሚያበላሽ ነገር ሆነ ማለት ነው ጥላሽ የተቀባ ማለት ነው ተክሊሉን ወይም ቁርባኑን አሸዋ ላይ ዘራ ነው በተን እሾ በቀለበት ማለት ነው ያለ ፍሬ ቀረ ማለት ነው ይሄ ነው ደግሞ በጣም የሚያሳዝነው የሚያስፈራው ስለዚህ እንዲህ አይነት ሃይማኖትን ከክፉ ልማድ ጋር አቻችሎ መሄድ እጅግ በጣም ጥሩ ያልሆነ ነገር ነው ይገባኛል በልጅነታችን እንደ ሙሽራ ብቻ ሳይሆን በግ ከታረደ በኋላ የሆነ ውሃ ሳይደፋ አትውጡ ምናምን እንደየአካባቢው እንደየባህሉ የተለያየ ነገር አለ ሙሽራ ሳይሆኑ ከንቱ ነገር ነው ይሄ ከንቱ ልማድ ነው እና ስለ ልማድ ማሪሳቅ የተናገረው ጥሩ ነገር አለ እሱን ጠቅለል አድርጎ የሚገልጥልን ከሆነ እሱ መጨረሻ ላይ አድርገው ከልማድ ይልቅ ሰይጣንን ምንድነው ከሰይጣን ይልቅ ልማድን ፍራ የሚለው ትልቁ የልማድን ከባድነት ያሳያል ይሄንን ቃል የሚሰሙ አባቶቻችን አሁን እናቶቻችን አይሰሙንም እርግጠኛ ነኝ የልጅ ነገር ነው የሚሉን እኛ ልጅነት ምናልባት አሁን እድሜያችን አንሶባቸው ከሆነ እነሱ ከመፈጠራቸው በፊት የነሱም እናት አባት ከመፈጠራቸው በፊት እግዚአብሔር መንፈስ ቅዱስ በወዳጆቹ አድሮ የጻፈው መጽሐፍ የቤተክርስቲያን አባቶቻችን መንፈስ ቅዱስ ሆነው የሚናገሩትን ነገር ሊያምኑ ይገባል እኛ የክርስቶስ ደም የፈሰሰልን የክርስቶስ ስጋ የተቆረሰልን በመስቀል የምንጠበቅ ሰዎች ነን በግ ፍየል ታረደ በግ ታረደ እዚህ ጋር ምንም የሚገናኝ ነገር የለውምና ልማዳችን ከሰይጣን ይልቅ በጣም አስፈሪ ነው ይሄ ብናማትብ የማይጠፋ ብንመክር የማይጠፋ ዳብሮ የቆየ ልማድ ባንድ ጀንበር አይሆድምና ልማድ ይከብዳል ከግንድ ህዝባችንን አጉብጦታል ከግንድ የከበደ በጣም ክፉ ልማድ ይከብዳል ከግንድ በጣም ብዙ የጎበጠ ሐሳብ አለ እና የተሸከም ነው ማለት ነው እሱ በጣም ከባዱ ነገር ነው ለማንኛውም ግን አይደለም ሙሽሮቹ ማንንም ሰው ከዚህ በፊትም ቁርባን ላይ አንስተን ነበር አንዲት እናት ወይም ደግሞ ማንኛውም ሰው ከቀረበ በኋላ ብቻውን አይሆን የሚል ክፉ ልማድ ነው ከክርስቶስ ጋር ሰው ከሆነ በኋላ ከሰው ጋር ሆነ አልሆነ ምንም ጉዳይ አይደለም ምናልባት ሰው እንዲያግዘው አንዳንድ ከባድ ነገሮች ካሉ እሱን ለማንሳት ለማቀበል ሊመቸው ካልሆነ በስተቀር ሰው ብቻውን ሲሆን ከክርስቶስ ጋር ነው እንጂ ብቻውን አይደለም እንደውም አንድ ገጣሚ ይላል እኮ ብቸኝነት የለም የሚል ግጥምና ወይ መላእክት ወይ አጋንንት ማለት ወይ ክፉ አጋንንት ወይ ደግሞ ቅን መላእክት አብረውት ይኖራሉ ስለዚህ ማንንም ሰው ብቻውን አይደለም ማለት ነው ስለዚህ በልማዶቻችን ጉዳይ ብዙ ማለት ይቻላል ዞሮ ግን ከክርስትናው ጋር ማይሄዱ ክፉ ልማዶቻችን እንደ ሀገር በጣም በጣም ትልቅ አደጋ ናቸውና ምንናን ቢተውት ጥሩ ነው ካህናቱም የነፍስ ልጆቻቸውን ቢያስተምሩ መልካም ነው ይገባኛል ብዙ ዋጋ ያስከፍላል በጣም ብዙ ዋጋ ምክንያቱም ልማድን መተው ቀላል ስላልሆነ ነገር ግን የጥንት አባቶቻችን የተናገሩትን ሽማግሌዎች አባቶቻችን የጻፉትን ቅዱሳን አባቶቻችን ያስቀምጡልንን ስርዓት እሱን በማየት ከክፉ ልማድ ቢድኑ እላለሁ